ስለ መቅደም አታስቡ። ስለምታሳርፉት አሻራ አስቡ። ስለ መብለጥ የሚያስብ ሰው ድል ብሎ የሚቆጥረው መብለጥን ብቻ ነው። ጤነኛ ሰዎች ግን በሚያሳርፉት አሻራ ልክ ነው ማንነታቸውን የሚያስቡት። ማንም ሰው ከፊታችሁ ቢሆን ከኋላ ስለመሆን አታስቡ። ከፊትም ለመሆን ከኋላም ለመሆን አልተጠራችሁ። የእግዚአብሔርን ፕሮግራም በመድር ላይ አሳርፋችሁ ለመሄድ ብቻ ነው። ለዚህ ነው ነገር ሁሉ ሩጫ የሆነው። አንዱ በዚህ ሲያወራ አንዱ በዚህ ስለመምታት ሰዎች የሚያስቡት ለምን እንደሆነ ታውቃላችሁ? ስለሚያሳርፉት አሻራ ከማሰብ በላይ አንድን ሰው እንዴት አድርገው መቅደም እንደሚችሉ ማሰብ ስለጀመሩ። መቅደም ከፈለክ የዓለም ሲጀምር የሩጫ ዓለም ነው። በዚህ ዓለም ስርዓት መጓዝ ይችላል። በእግዚአብሔር ዓለም መድረስ እንጂ መቅደም የለም። አሜን በሉ። ጳውሎስ ሲናገር ትቀድሙ ዘንድ ሩጡ ሳይሆን ትደርሱ ዘንድ ሩጡ ነው ያለው።